ሻሎም ይህ የመጽሐፍ ቅዱሳዊው ዕብራይስጥ መሰረታዊያን በአማርኛ እየተማርን ያለንበት ኮርስ ነው። ይህ ኮርስ እዚህ ጋር በመማሪያ መጽሐፍ ተመርኩዞ የተዘጋጀ ሲሆን ይህንንም መጽሐፍ የግላችሁ እንድታደርጉት በዚሁ አጋጣሚ ልናደፋፍራችሁ እንወዳለን። የበለጠ የትምህርት ልምምዳችሁን ግሩም ያደርገዋል። የት እንደምታገኙት በዚህ ቪዲዮ መግለጫ ላይ የዩቲዩብ ቪዲዮ መግለጫ ላይ ታገኙታላችሁ። ይህ በምዕራፍ 2 የዕብራይስጥ አናባቢዎች ላይ ያተኮረ ክፍል 2 ጥናታችን ነው። በቀደመው የዚህ ምዕራፍ ክፍል አጠቃላይ ስለ ዕብራይስጥ አናባቢዎች ጠቅለል ያለ መሰረታዊ ሐሳብ ለመጨበጥ ሞክረናል። በዛም ላይ እንደተናገርነው የዕብራይስጥ 22ቱ ፊደላት በመጀመሪያው ምዕራፍ የተመለከትናቸው በሙሉ ተናባቢዎች እንደሆኑ አናባቢ እንደሌላቸው አይተናል። ስለዚህ በተናባቢዎች የሚጻፍ ቋንቋ ነው ዕብራይስጥ። ይሁን እንጂ አናባቢዎች ደግሞ ተናባቢዎች ድምፅ እንዲያወጡ የግድ ያስፈልጋሉና ያንን አንባቢዎቹ ራሱ እየጨመሩ ነበር የሚያነቡት የነበረው። ይሁን እንጂ በሂደት እንዴት እነዛ አናባቢዎች ደግሞ ስርዓት ተበጅቶላቸው በነጠብጣብ በሰረዝ ከተናባቢዎቹ ጋር አብረው ሆነው አሁን ንባብን ቀላል እንዴት እንዳደረጉ እንመለከታለን። ስለዚህ ይህንን መግቢያ መንደርደሪያ የሚሆንን ሐሳብ ከጨበጥም በኋላ በዕብራይስጥ ያሉትን አናባቢዎችን ነው እንግዲህ መማር የምንቀጥለው። እዚህ ጋር እንደምታዩት እነዚህ በሰረዝ በነጠብጣብ እንደዚሁም ደግሞ በቀደመው ክፍል እንደተመለከትነው በአንድ በቋንቋው እድገት ሂደት የተወሰኑ ፊደላት እንደ ተነባቢም አናባቢም ሆነው ነበርና እንደ ዮድ ሄ ዋው ያሉት እነሱን ተከትለው የመጡ አናባቢዎችን ጨምረን እናያለን። ወደ 22 የሚጠጉ ልክ እንደ ተናባቢዎቹ ተመሳሳይ ቁጥር ያላቸው አናባቢዎችን እናገኛለን። ከአማርኛችን ጋር ያላቸውንም መመሳሰል ተመልክተን ነበር። አማርኛችንም እንዴት ተናባቢዎችንና አናባቢዎችን እያጣመረ ቅርጽ እንዴት እንደሚፈጥር ተመልክተናል። እሱን የበለጠ ይህኛውን በምንመለከትበት ጊዜ የምናይ ይሆናል። እንግዲህ እነዚህን ወደ 22 የሚጠጉ አናባቢዎችን አንድ ባንድ እናያለን። በመጀመሪያ የምንመለከተው ሽዋ የተሰኘውን ይሆናል። ሽዋ እንግዲህ እዚህ ጋር እንደምታዩት ለምሳሌነት የወሰድኩት 2 ፊደላትን ነው። በዕብራይስጥና በአማርኛችን እንደምታዩት በቅርጽም በድምፅም ተመሳሳይ የሆኑ ፊደላት ናቸው። በአማርኛችን በዚህ በኩል ሰን ታያላችሁ፣ በዚህ በኩል ደግሞ በዕብራይስጥ ሲንን ታያላችሁ። የዚህ ስም ሲን ይባላል፣ ይሄ ደግሞ ሰ ነው። እንደምታዩት ቅርጻቸው በጣም ተቀራራቢ ነው፣ ድምፃቸውም እንደዛው። ስለዚህ እንግዲህ ከተቀራራቢ ከሆኑ ፊደላት ተጨማሪውን ደግሞ የአናባቢውን ትምህርት እንድንማር በማሰብ ነው እነዚህ ምሳሌዎች የተወሰዱት። ስለዚህ እንግዲህ የእያንዳንዱን አናባቢ ስምን ማወቅ በጣም ወሳኝ ነው ብለናል በዕብራይስጥ ፊደል ትምህርት ውስጥ። ምክንያቱም ስማቸው ራሱ ድምፃቸውን ስለሚያስታውሰን ነው። ለምሳሌ ይህ እዚህ ጋር የምታዩት 2 ነጥብ ከፊደል በታች የሚቀመጥ እዚህ ጋር እንደምታዩት እንግዲህ ነጠብጣቦቹ ከፊደል በታች በጎን ወይም ከላይ ነው የሚሆኑት እንጂ እንደ ተጨማሪ ፊደል ሆነው የሚገቡ አይደሉም። ስለዚህ ያያችሁት ይሄ 2 ነጥብ ከፊደሉ በታች ነው የሚሆነው እዚህ ጋር የምታዩት ሽዋ የሚባለው ማለት ነው። እና ስሙ ሽዋ ነው፣ ድምፁም ሽ እ የሚል ነው። ለምሳሌ ሰ ይሄኛው ያንን ድምፅ አያሰማም። ምክንያቱም ይሄ ሽዋ ምን በመባል ነው የሚታወቀው? ድምፅ አልባ ሽዋ በመባል ይታወቃል። ድምፅ ሲኖረው ሽ ይመጣል፣ ስ ከሚለው ጋር አብሮ ይሄዳል፣ በኋላ እናየዋለን። ይሄኛው ግን ድምፅ አልባ ሽዋ ይባላል። ድምፅ አልባ ሽዋ ሲሆን እንዲሁ ከስር ተቀምጦ ድምፅ አይኖረውም። አሁን ይሄ ሰ ይሄው ሲን ሰ የሚለውን ድምፅ የያዘ ነው፣ ድምፅ አልባ ነው። ስለዚህ ድምፅ አልባ ሽዋ በመባል እንጠራዋለን። ከሰ ቀጥሎ የምናገኘው ሱ ነው። ሱ እንግዲህ ሱ በአማርኛችን ሱ እንዴት እንደሚጻፍ ታያላችሁ። ከሰ በጎን በኩል እንዲህ ስንቀጥልበት ነው አይደል ሱ የሚመጣው። ልክ እንደዛ ደግሞ በዕብራይስጥ የሚሆነውን ስንመለከት ከሲን ላይ ከታች በኩል እነዚህን 3 ነጠብጣቦች በምንጨምርበት ጊዜ ምን የሚል ድምፅ ይኖረዋል? ይሄ ሱ። ልክ እንደዚህ እንደሱ ይሄኛውም ሱ የሚል ድምፅ ይኖረዋል። የዚህ የ3 ነጠብጣብ አናባቢ ስም በዕብራይስጥ ቁቡጽ ይባላል።
ቁቡጽ ሱ ቁ ሱ ቁቡጽ ሱ። ስለዚህ ቁቡጽ ሱ ኡ የሚል ድምፅ አለው። ቁቡጽ ቁ ከሰ ጋር ስናደርገው ሰ ኡ ይሆናል አይደለ? ከዛ ሰ ኡ በሚሆንበት ጊዜ ይሄ ኡ እንደዚህ ይፈጥራል፣ ሱ ይሆናል። በዕብራይስጥ ደግሞ 3 ነጥቦችን ከታች እንደዚህ ያስቀምጣል ማለት ነው። ከሱ ቀጥሎ የምናገኘው እንግዲህ በዕብራይስጥ አሁንም ሌላ ኡ የሚል ድምፅ ያለው አለ። እሱም ሹሩቅ ይባላል። ይሄ ሹሩቅ ደግሞ እዚህ ጋር እንደምታዩት ከዋው ጋር ተመሳሳይ ነው። ይሄ ዋው እንደ አናባቢ ሆኖ በሚገባበት ጊዜ ተናባቢ ሳይሆን አናባቢ በሚሆንበት ጊዜ እዚህ ደረቱ ላይ ነጥብ ያደርግና ምን የሚባል አናባቢ ይሆናል? ሹሩቅ የሚባል አናባቢ ይሆናል። ሹ ኡ የሚለውን ድምፅ እዛ ጋር እንሰማለን። ይሄም በተመሳሳይ ሱ የሚል ይሆናል ማለት ነው። ሱ ተመሳሳይ ነው። ሱ በአማርኛችን እንደምታውቁት ሀ ሁ ሂ ሃ ሄ ህ ሆ ይላል አይደል? ስለዚህ ሀ ይሄኛውና ይሄኛው ሀ ተመሳሳይ ነው አይደል? ድምፃቸው ሃ ለሉሊላ ይሄኛው ሃ እና ይሄኛው ሃ ተመሳሳይ እንደሆነ ብሎ ሃ ልክ እንደዛ ይሄኛውም ሱ እና በፊት ያየነው ሱ ተመሳሳይ ነው ድምፃቸው። ስለዚህ ሹሩቅ ኡ የሚል ድምፅ አለው። ሹሩቅ ይሄ ሹሩቅ እንደዚህ አይነት ቅርጽ እንዳለው እናስታውስ። ኡ የሚል ድምፅም እንዳለው አንርሳ፣ እንማር። ከዛ እንግዲህ ሰሱ ሲ ነው አይደል? ቀጥለን የምናገኘው በአማርኛችን የአማርኛችንን ሀሁ ሂሃሄ ነው እየተከተልኩኝ ያለሁት። ሲ ደግሞ በዕብራይስጥ እንዴት ነው የሚጻፈው ካልን ሲ ይኸው ኺሬቅ ትባላለች። እቺ አንዲት ዶት ወይም ነጥብ ከታች እንደዚች በምትገባበት ጊዜ ሲ። በአማርኛችን ሲ እንግዲህ ሰና ከዛ በኋላ ኢ አንድ ላይ ሲመጡ ነው አይደለ? ከዛ ይሄ የኢ መምጣት ምን ታደርጋለች? ሰ ላይ እንዲህ የነበረውን ሰ ከታች እግሩን እንደዚህ ታስረዝመዋለች። ልክ እንደዛ በዕብራይስጥ ደግሞ ሲን እንደዚህ ነው። ሲ እንዲሆን ከተፈለገ ደግሞ አንድ ነጥብ ከታች ጨምርና ኺሬቅ ስሙ እንደምትሰሙት ኺሬቅ ኢ ሲ የሚለውን ድምፅ የያዘ ይሆናል ማለት ነው። ከሲ ቀጥሎ ደግሞ የምናገኘው አሁንም በዛው ሲ ውስጥ ዮድ። እቺ ዮድ እንደ ተነባቢ ብቻ ሳይሆን አናባቢ ሆና ስትመጣ ይህንን ኺሬቅን ትከተላለች። ስለዚህ ኺሬቅ ዮድ ትባላለች። ስለዚህ እችኛዋ ነጥብ ብቻ ሳይሆን ከጎኗ ደግሞ እንደዚህ ሆኖ በሚመጣበት ጊዜ የዚህ የሁለቱ ድብልቅ ወይም ደግሞ ጥምረት የሚፈጥረው ኺሬቅ ዮድ በመባል ይታወቃል። እሱም ኢ የሚል ድምፅ አለው። ይሄም ሲ ነው እንግዲህ የሚነበበው ሲ። ኺሬቅ ዮድ ሲ ይሆናል ማለት ነው። ስለዚህ 2 አይነት ሲ አይተናል። አንደኛዋ በነጥብ ብቻ የምትሆነው ሲ ናት። ሁለተኛው ደግሞ ነጥብና ዮድን የሚጨምረው ሲ ነው። ከሲ ቀጥሎ ደግሞ የምናገኘው ሳ ነው። ሳ እንግዲህ አ የሚለውን ድምፅ በውስጡ የያዘ ነው። ሰና አ ሲቀላቀሉ ነው። ወይም ደግሞ ሲንና ቹትና አ ደግሞ በዕብራይስጥ ፓታህ ናት። ፓታህ አ ሳ የሚል ድምፅ ታወጣለች። ፓታህ አ ሳ እንደ ሰረዝ ሆና ከፊደሉ ስር የምትገባ ናት። ሌላው ደግሞ ሀ የሚል ድምፅ የሚያወጣው ፓታህ ሄ የሚባለው ነው። ፓታህ እችኛዋ ነጥቧ ብቻዋን ሳትሆን ደግሞ በቃል ወይም በፊደል በቃል መጨረሻ ላይ ሄ እንደዚህ ሆኖ ሲመጣ ይሄም ፓታህ ሄ ሳ ሀ የሚለውን ድምፅ ያጣል። ስለዚህ ሳ ብቻ ይሆናል ማለት ነው። ሌላው ደግሞ ቃማጽ የሚባለው ነው። እዚህ ጋር እንደምታዩት ቃማጽ ደግሞ እንደዚህ አይነት ቅርጽ አለው። ቃማጽ እሱም ከፊደል በታች የሚቀመጥ ነው። ይሄም ቃማጽ አ ድምፅ ያለው ነው። ቃማጽ ሳ የሚል ድምፅ ይሰጣል። እንደዚሁም ይሄ ቃማጽ ደግሞ ልክ እንደ ፓታህ ሄ ቃማጽ ሄም ሊሆን ይችላል። ሄ አጠገቡ አብሮት ሊመጣ ይችላል። እዚህ ጋር እንደምታዩት ሄ አብሮ መጥቷል። ይሄ ሄ አይነበብም፣ ሃ አይሆንም፣ አ ብቻ ነው። ሳ ስለዚህ ይሄም ሳ ተብሎ ይነበባል ማለት ነው።
ከሳ ቀጥሎ ደግሞ የምናገኘው ሴ ነው አይደል? ሰሱ ሲ ሳ ሴ። ሴ ደግሞ ኤ በአማርኛችን ሴ ለመስራት ሰና ኤ የሚለውን የያዘ ነው አይደል? እነዚህ ሁለቱ ጥምረት ሲፈጥሩ ሰን ከታችሁ እንዲህ እንዲቀጠልበት ያደርገዋል። ልክ እንደዛው በዕብራይስጥ ደግሞ ከሲን በታች እነዚህ 3 ነጥቦች ስማቸውም ሴጎል የተባለ በሚያርፉበት ጊዜ ያኔ ሴ የሚል ድምፅ ያሰማል። ሴጎል ሴ ሴ ሴጎል ሴ ሴ ሴጎል እዚህ ጋር የምታዩትን አይነት ድምፅ ይሰጣል ማለት ነው። ከዛ ደግሞ ሴጎል ብቻውን ሳይሆን አንዳንዴ ደግሞ ከምን ጋር ይመጣል? ከዮድ ጋር ሲመጣ ሴጎል ዩድ ይባላል። ሴጎል ዩድ፣ ይሄም ተመሳሳይ ነው ድምፁ። ሴ ሴ አንድ ነው። በሴጎል ብቻ ፋንታ ዮድ ከጎኑ ይዞ ይመጣና ይሄ ዮድ እንደ አናባቢ ከሴ ጋር አብሮ ይሄዳል ማለት ነው። ሴጎል ከሴጎል ከዮድ ጋር ብቻ ሳይሆን ከሄ ጋርም ይመጣል። ሴጎል ሄ እንለዋለን። ሴጎል እና ከጎኑ ደግሞ ሄ ሲመጣ ሁለቱም አንድ ላይ የሆኑና ምን የሚለውን ድምፅ ይፈጥራሉ? እዚህ በአማርኛችን እንደምናየው ሴ ሴ ሴ የሚለውን ድምፅ ይፈጥራሉ። እንግዲህ ሌላው ሴ የሚለውን ድምፅ የሚፈጥር ደግሞ ጼሬ የሚባል 2 ነጥቦችን ብቻ ከፊደል በታች የሚያስቀምጥ ምልክት አለ። ጼሬ ይባላል። እንግዲህ ስሙ እንደምትሰሙት ጼሬ ኤ የሚል ድምፅ አለው። ልክ እንደዚህ በአማርኛችን ከታች እንደሚቆልፈው ይሄ ደግሞ 2 ነጥብ ከታች ከሴ በታች ሲቀመጥ ጼሬ ሴ የሚል ድምፅ ይኖረዋል። ከዛ ደግሞ ጼሬ ሄ የምንለው ደግሞ አለ። ጼሬ ሄ፣ ይሄ ደግሞ ጼሬ ከሄ ጋር ሲመጣ ነው። ሄ ምንም ሌላ ድምፅ አይኖረውም፣ ግን ይሄኛውን አናባቢ የሚያጎላ ይሆናል። ሴ ይሆናል ማለት ነው። ሴ። ስለዚህ እነዚህ ሁሉም ሴ በሚለው በአንድ አማርኛ አቻ የሚቀርቡ ናቸው። እንደገና ደግሞ ጼሬ ዮድም ደግሞ አለን። ጼሬ ዮድ፣ ጼሬ ሄ ብቻ ሳይሆን ጼሬ ዮድ ደግሞ አለ። ጼሬ ከዮድ ጋር አብሮ ሊመጣ ይችላል። ጼሬ ዮድ ይባላል። እሱም ልክ እንደ ጼሬ ሄ እንደዚሁም እንደ ጼሬ ብቻ ሴ የሚል ድምፅ አለው ማለት ነው። ሴ። እንግዲህ ቅድም በመግቢያ ላይ የተናገርኩት ሽዋ፣ የመጀመሪያው ሽዋ ድምፅ አልባ ሽዋ የሚባል ሲሆን ይሄኛው ሽዋ ደግሞ ባለ ድምፅ ሽዋ ነው። ባለ ድምፅ ሽዋ በሚሆንበት ጊዜ በትንሹ ስ የምትለዋን ድምፅ ያስተጋባል። ስለዚህ አሁን ሰና የሚፈጥሩት ውህድ ነው አይደለ? ልክ እንደዛ በዕብራይስጥ ደግሞ ስ ለማለት ሲን አለን። ከዛ ደግሞ ባለ ድምፁን ሽዋ ስናደርግ ስ የሚለውን ድምፅ እናገኛለን ማለት ነው። እንግዲህ ሰሱ ሲሳ ሴ ስ ድረስ አይተናል። ከስ ቀጥሎ የመጨረሻው ደግሞ ሶ ነው። እሱ ደግሞ በዕብራይስጥ በአማርኛ ከታች እንዲህ ይገባል። በዕብራይስጥ ደግሞ ከሲን አጠገብ አንድ ሌላ ነጥብ ሆላም የሚባል ይጨምራል። ይሄ ሆላም ይባላል። ከስሙ እንደምታዩት ሆላም የሚል ድምፅ አለው። ሆላም ብቻውን ብቻ አይደለም፣ ከሄ ጋርም ይመጣል። ሆላም ሄ ይባላል። ሆላም ሄ፣ ይኸው እዚች ጋ ያለችውን አንዷን ነጥብና ከዛ ከጎኑ ደግሞ ሄ አድርጎ ሲመጣ ሆላም ሄ ይባላል። ሌላው የኦ ድምፅ የሚሰጠን ደግሞ ሆላም ዋው የሚባለው ነው። ይሄም ዋው ሄ ብቻ ሳይሆን ዋው ካናቱ ላይ ደግሞ ነጥቡን ይዞ ሲመጣ እዚህ ጋር እንደምታዩት ይሄ ሆላም ዋው ይባላል። ኦ የሚለውን ድምፅ ያስተላልፋል። ከዛ ቀጥለን ደግሞ የምናገኘው ከቃማጽ ጋር ተመሳሳይ ቅርጽ ያለው፣ ይሄን ወደ በኋላ እንዴት እንደምንለየው እንማራለን። ግን ይሄ ቅርጽ በፊት ቃማጽ ላይ አይተነዋል። አ የሚል ድምፅ አለው። እዚህ ጋር ግን ቃማጽ ቃታን ይባላል። ቃማጽ ቃታን በሚሆንበት ጊዜ የአ ድምፅ ሳይሆን የኦ ድምፅ ይዝና ይሄም ሶ ተብሎ ይነበባል ማለት ነው። ሶ ቃማጽ ቃታን። እንግዲህ እነዚህን ካየን በኋላ በመጨረሻ የምናያቸው 3ቱ ደግሞ ልክ እንደ ሽዋ ድምፅ አልባው ሳይሆን ድምፅ ያለው ሽዋ የምትል ድምፅ ያሰማል ብለናል አይደል? ያንን ግን ይህንን ሽዋ የማይቀበሉ 4 ፊደላት አሉ። እነዚህ 4 ፊደላት አሌፍ፣ ሄ፣ ሄትና
አይን ይባላሉ። ሌላ ድምፃቸው ማንቁርታውያን ወይም ጉሮሮውያን በመባል ይታወቃሉ። ወይም በእንግሊዝኛ ጋተራልስ ይባላሉ። እነዚህ ሽዋን አይወስዱም። ይህንን ሽዋ አይወስዱም። ድምፅ አልባውን ሽዋ አይወስዱም። በቃ ሽዋን አይወስዱም። ስለዚህ በዚህ ምትክ ምን የሚባል ይወስዳሉ? ኻታፍ አናባቢዎች የሚባሉትን ይወስዳሉ። አሁን ለምሳሌ ይሄ ኻታፍ ሄ ወይም ኻታፍ ፓታህ ይባላል። ይሄኛው ደግሞ ኻታፍ ሴጎል ይባላል። ይሄኛው ደግሞ ኻታፍ ቃማጽ ይባላል። ይሄ ኻታፍ ፓታህ አ የምትል ድምፅ አለችው። ኻታፍ ሴጎል ደግሞ ሴ ኤ አይደለች፣ እቺ አጭር ድምፅ አለችው። ይሄ ደግሞ ኻታፍ ቃማጽ ደግሞ ኦ የምትል ድምፅ አለችው። ለምሳሌ እዚህ ጋር ብንመለከት ይሄ ኻታፍ ባታ ነው። ይህን ኻታፍ ባታ ከአይን ስር አምጥቼ ባስቀምጠው ምን የሚል ድምፅ ይኖረዋል? አ የሚል ድምፅ ይኖረዋል ማለት ነው። እንደገና ቀጥሎ ያለው ደግሞ ኻታፍ ሴጎል ይባላል። ኻታፍ ማለት በፍጥነት የሚነበብ ሴጎል ማለት ነው። እሱም እዚህ አምጥቼ ኻታፍ ሴጎልን ከዚህ ስር ባስቀምጠው ይሄ ደግሞ ኤ የሚል ፈጣን ድምፅ ይኖረዋል። ከዛ ደግሞ ኻታፍ ቃማጽን ደግሞ እዚህ ስር አምጥቼ ባስቀምጠው ኻታፍ ቃማጽን በሆ የሚል ድምፅ ይኖረዋል ማለት ነው። ስለዚህ እነዚህ አንድ ላይ ሲመጡ የዕብራይስጥን የአናባቢዎች ስርዓት ያሳዩናል። እንግዲህ ያየናቸውን ሁሉ እንደዚህ በአንድ ላይ አይተን በዚህኛው ክፍል የምንሸፍነውን እንጨርሳለን። ይሄ ቃማጽ ይባላል፣ ወይም ደግሞ ቃማጽ ቃታንም ሊሆን ይችላል። እዚህ ጋር እንዳየነው በቅርጽ ተመሳሳይ ሆኖ እዚህ ጋር ቃማጽ አ ሲሆን እዚህ ጋር ቃማጽ ቃታን ሲሆን ግን ኦ የመሆን ድምፅ እንዳለው አይተናል። ከዛ በኋላ ፓታህ አለን፣ ይሄም አ ነው። ከዛ ደግሞ ጼሬ አለን፣ ጼሬ ኤ ነው። ይሄ ደግሞ ሴጎል አለን፣ ሴጎልም ኤ ነው። ችኛዋ ደግሞ ኺሪቅ ትባላለች፣ ኺሪቅ ኢ ነው። ይሄ ደግሞ ሆላም ይባላል፣ ኦል ሆላም። ይሄኛው ደግሞ ቁቡጽ ትባላለች፣ ቁቡጽ ኡ። ከዛ በኋላ ደግሞ ሽዋ ደግሞ በተለይ ድምፅ ያለው ሲሆን የምትል ድምፅ እንዳለው እንመለከታለን። በመቀጠል እንግዲህ ሄ ደግሞ እንደ አናባቢ አብሯቸው የሚመጣውን አይተናል። ለምሳሌ ይሄ ቃማጽ ሄ ይባላል፣ ሴጎል ሄ ኤ፣ ጼሬ ሄ ኤ፣ ሆላም ሄ ኦ። ከዛ ደግሞ ዮድ ደግሞ ልክ እንደዚሁ አጅቦ የሚመጣው ሶስቱን እንደሆነ አይተናል። ሴጎል ዮድን አጅቦ ይመጣል፣ ጼሬ ዮድን አጅቦ ይመጣል፣ ኺሪቅ ዮድን አጅቦ ይመጣል፣ ኢ። ከዛ ሁለቱ ደግሞ በዋው ወይም በዚህ ደግሞ የተወከሉት አናባቢዎች ይሄ ሆሌም ዋው ይባላል። ይሄኛው ደግሞ ሹሩቅ ይባላል፣ ሹሩቅ ኡ ድምፅ አለው። ከዛ በመጨረሻ ያየናቸው ሶስቱ ደግሞ ኻታፍ ፓታ፣ ኻታፍ ሴጎል፣ ኻታፍ ቃማጽ ሲሆኑ ኻታፍ ፓታ አ ነው፣ ኻታፍ ሴጎል ኤ ነው፣ ኻታፍ ቃማጽ ደግሞ ኦ የሚል ድምፅ እንዳለው አይተናል። እንግዲህ እነዚህና ምናልባት እዚህ ውስጥ ያልተካተተው አንዱ ደግሞ ኻታፍ ፓታኼ የሚባለው ነው። ፓታኼ እዚህ ጋር አልተካተተም። ከዛ ውጭ ሌሎች ሁሉ ተካተው 22 ይሰጡናል ማለት ነው። እንግዲህ ይህን ቪዲዮ መላልሳችሁ በመስማት በተለይ እያንዳንዱ የዕብራይስጥ አናባቢ ስማቸው ማን እንደሆነ፣ ምን አይነት ድምፅ እንደሚወክሉ እንድታዩና በደንብ እንድታጠኑ እንጋብዛችኋለን። መልካም ጥናት።